ከ30 ቶን ከ60 ቶን እና ከ120 ቶን የዱቄት ፋብሪካ የትኛው ኢንቨስትመንት ይሻላል? ብዙ ኢትዮጵያዊ ኢንቨስተሮች የዱቄት ፋብሪካ ሲገነቡ ትልቅ ስህተት ከሚሰሩት ውስጥ አንደኛው የማሽን የማምረት አቅም መምረጥ ነው። ለምሳሌ ከ30 ቶን፣ ከ60 ቶን ወይም ከ120 ቶን ፋብሪካ መጀመር የትኛው ይሻላል? ዛሬ የእውነተኛውን ልዩነት እና የትርፍ አቅም እናሳያለን። መጀመሪያ 30 ቶን፣ 60 ቶን፣ 120 ቶን ምን ማለት ነው? ቲፒት ማለት ታን ፔር ዴይ ማለት ነው። ፋብሪካው በአንድ ቀን ስንት ቶን ስንዴ ሊፈጭ እንደሚችል ያሳያል። 30 ቲፒት 30 ቶን ስንዴ በቀን 60 ቲፒት 60 ቶን ስንዴ በቀን 120 ቲፒት 120 ቶን ስንዴ በቀን። በመቀጠልም የኢንቨስትመንት መጠን ነው። የፋብሪካ መጠኑ ሲጨምር የመጀመሪያ ኢንቨስትመንትም ይጨምራል። ለምሳሌ 30 ቶን የሚያመርት ፋብሪካ ወጪው ከ12 እስከ 18 ሚሊዮን ብር ሲሆን የሰራተኞች ብዛትም ከ8 እስከ 12 ሰው ይሆናል። የሚመረጠው ለትንሽ ከተሞች አምርቶ ለመሸጥ ነው። 60 ቶን የሚያመርት ፋብሪካ ወጪው ከ25 እስከ 35 ሚሊዮን ብር፣ ሰራተኞች ብዛት 15 እስከ 25 ሰው ሲሆን በጣም የተለመደ መጠን ነው። 120 ቶን የሚያመርት ፋብሪካ ወጪው ከ60 ሚሊዮን ብር በላይ ሲሆን ትልቅ የኢንዱስትሪ ፋብሪካ ነው። ሌላው የትርፍ መጠኑ ነው። የትርፍ መጠን በገበያ ሁኔታ፣ በስንዴ አቅርቦት እና በአስተዳደር የሚመሰረት ቢሆንም አጠቃላይ ግምት ግን 30 ቶን ፋብሪካ ከ5 እስከ 10 ሚሊዮን ብር በዓመት፣ 60 ቶን ፋብሪካ ከ15 እስከ 30 ሚሊዮን ብር፣ 120 ቶን ፋብሪካ ከ40 ሚሊዮን ብር በላይ ትርፍ ሊሆን ይችላል። በመጨረሻም እና ወሳኙ የኢትዮጵያ ኢንቨስተሮች ትልቅ ስህተት ነው። አንዳንድ ሰዎች ገበያ ሳያጠኑ ወይም ካጠኑ በኋላም ማሽኑን ካገኙበት ቦታ ገዝተው ትልቅ ወይም ትንሽ ፋብሪካ ይገነባሉ። በመሆኑም ብዙ ሰዎች በገበያ መወዳደር አቅቷቸው ከገበያ ይወጣሉ። በመሆኑም ወደ ስራው ከመግባቱ በፊት ያማክሩን። በተከታታይም አስተማሪ ቪዲዮዎችን እንድለቅላችሁ ላይክ፣ ሰብስክራይብ፣ ሼር እና ኮሜንት ያድርጉ።